የዩኒቨርሲቲ ትምህርት መኖሪያ እና የአውሮፕላን ቲኬት ሙሉ በሙሉ በነጻ ተሸፍነው ወደ ውጭ ሀገር መማር እንደሚቻል ብነግራችሁስ? በዚህ ቪዲዮ ስኮላርሺፕ ለማግኘት የሚረዱ 7 ዋና ዋና አስፈላጊ ግብአቶችን እናያለን። አብራችሁን ቆዩ። ሰላም ሁላችሁም፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በሀገራችን ከየትኛውም ክፍል ሆነው ስኮላርሺፕ የማግኘት እድላችሁን የሚያሳድጉ 7 አስፈላጊ ነገሮችን አካፍላችኋለሁ። አብራችሁን ሁኑ። የመጀመሪያው ጥሩ ውጤት ማስመዝገብ መቻል ነው። ወይንም ደግሞ ስኮር ጉድ ሪዛልትስ አስማች አስ ፖሲብል። በተቻለ መጠን ጥሩ ውጤት ለማስመዝገብ ሞክሩ። ምክንያቱም ብዙ ስኮላርሺፖች መጀመሪያ የሚመለከቱት የትምህርት ውጤታችሁን ነው። ስለዚህ ከፍተኛ የሆነ ውጤት ለማስመዝገብ ጣሩ ማለት ነው። በሃይስኩል ቆይታችሁ በተለይ ደግሞ አሁን የሃይስኩል ተማሪ የሆናችሁ 9ኛ ክፍል እየገባችሁ ያላችሁ ምናምን ካላችሁ በደንብ ወጥራችሁ ትራንስክሪፕታችሁ ላይ መስራት አለባችሁ። ጭራሽ ውጤታችሁ እንዲበላሽ አትፍቀዱ ማለት ነው። ስትረስ አድርጌ ነው የምነግራችሁ። ምክንያቱም ብዙ ስኮላርሺፖች መጀመሪያ የሚመለከቱት የትምህርት ውጤታችሁን ስለሆነ ወይም ደግሞ ትራንስክሪፕታችሁን ስለሆነ ማለት ነው። ስለዚህ በትራንስክሪፕታችሁ ላይ ጥሩ ውጤት እንዲመዘገብ ለማድረግ የተቻላችሁን በሙሉ አድርጉ። ከፍተኛ ውጤት ማስመዝገብ መቻል ደግሞ ያው ስኮላርሺፑ የማግኘት እድላችሁን ይጨምረዋል ማለት ነው። ወደ ሁለተኛ ፖይንት እንምጣ። ኤክስትራ ካሪኩላ አክቲቪቲ ላይ በደንብ መስራት መቻል ማለት ነው። ስለዚህ ኤክስትራ ካሪኩላ አክቲቪቲ ማለት ከካሪኩላ አክቲቪቲ ተጨማሪ የሚደረግ እንቅስቃሴ ነው። ለምሳሌ ምን ማለት መሰላችሁ? ለማታውቁት ሳስረዳችሁ ማለት ነው። ኤክስትራ ካሪኩላም ለምሳሌ በበጎ ፈቃድ ሊሆን ይችላል። የበጎ ፈቃድ አገልግሎት ዋን ኤክስትራ ካሪኩላ አክቲቪቲ ነው። በእሱ ላይ ሰርተፊኬት ካላችሁ እሷ እንደ አንድ ኤክስትራ ካሪኩላ ይቆጠራል። ሌላ ደግሞ በትምህርት ቤት ሃይስኩል ያላችሁ ክበብ ውስጥ በደንብ መሳተፍ፣ የተለያዩ ክበቦች አንድ ላይ ብቻ ሳይሆን 2-3 ክበቦች ጋር መሳተፍ መቻል። ሌላው ደግሞ ሊደርሺፕ ስኪል ወይንም ደግሞ የመምራት ችሎታ ማለት ነው። ይህም የሚሆነው የትምህርት ቤታችሁ ፕሬዚዳንት ከሆናችሁ፣ የስቱደንት ካውንስል ፕሬዚዳንት፣ የአንድ የሆነ ክለብ ወይም የሆነ ክበብ ሊደር ስትሆኑ የሊደርሺፕ ስኪል ሰርቲፊኬት ሲሰጣችሁ እሱም አንድ ኤክስትራ ካሪኩላ አክቲቪቲ ተደርጎ ይወሰዳል። ሌላ ደግሞ በውድድሮች ስትሳተፉ የሚሰጣችሁ ሰርቲፊኬት እንደ ኤክስትራ ካሪኩላ አክቲቪቲ ይወሰዳል ማለት ነው። አሁን እነዚህ በሙሉ ለምንድን ነው የሚያስፈልጉት ሲባል ጀስት የእናንተን የኮሚኒኬሽን ስኪላችሁን ያላችሁን ስታተስ ምናምን በደንብ ስለሚያሳይ ማለት ነው የኤክስትራ ካሪኩላ አክቲቪቲያችሁ። ስለዚህ ኤክስትራ ካሪኩላ አክቲቪቲያችሁ ላይ በደንብ ለመስራት ሞክሩ። እነዚህም ጀስት ከሌሎች አፕሊካንቶች ወይም ደግሞ አፕላይ ከሚያደርጉ ሰዎች ብዙ ሰው የሚለየው ኤክስትራ ካሪኩላ አክቲቪቲ መኖርና አለመኖር ስለሆነ በደንብ ስሩባቸው፣ በደንብ ይጠቅሟቸዋል ማለት ነው። ሶስተኛው ደግሞ የእንግሊዝኛ ችሎታችሁን ማሻሻል ወይም ደግሞ እንግሊሽ ስኪል። የእንግሊዝኛ ችሎታ ማሻሻል በጣም ወሳኝ ነው። ምክንያቱም ብዙ ዩኒቨርሲቲዎች የእንግሊሽ ላንጉዌጅ ፕሮፊሸንሲ ይጠይቃሉ። ለምሳሌ እንደ አይኤልቲኤስ አይነት ፈተናዎች ወይ ፕሮፊሸንሲዎችን ይጠይቃሉ ማለት ነው። ስለዚህ እናንተ ፕሮፊሸንሲ ባይኖራችሁ እንኳን ኢንተርቪው በእንግሊዝኛ ነው። ገባችሁ አባባሌ? ኢንተርቪው በእንግሊዝኛ ስለሆነ የእንግሊዝኛ ስኪል ያስፈልጋል። በቃ when you think studying abroad ወደ ውጭ ሀገር ወጥቶ ለማጥናት ስታስቡ ዘኪ ብላችሁ የምታስቡት ዋና ነገር እንግሊሽ ስኪል ነው። ስለዚህ የእንግሊዝኛ ቋንቋችሁ ላይ በደንብ ስሩበት። አራተኛው ሰርች ስኮላርሺፕስ ነው። ዲፍረንት ታይፕስ ኦፍ ስኮላርሺፖች አሉ። እነሱን በደንብ ኢንቨስቲጌት ማድረግ መቻል። ስኮላርሺፕ ሰርች አደረጋችሁ ማለት ኢት ኢዝ ዳይሬክትሊ ፕሮፖርሽናል ነው። ብዙ ድሎችን እንድታገኙ ያስችላችኋል ማለት ነው። ብዙ ድሎችን አገኛችሁ ማለት ደግሞ ብዙ አፕላይ እንድታደርጉ ምናምን ያደርጋችኋል። ስለዚህ ስኮላርሺፖችን ታይም ላይ ናቸው ሳያልፍ በደንብ ሰርች አድርጋችሁ በጊዜ አፕላይ ለማድረግ ሞክሩ ማለት ነው። ይህ አራተኛ ፖይንቴ ነው። አምስተኛ ፖይንቴ የሚሆነው ደግሞ ዶክመንት ነው ወይም ደግሞ ሰነዶችን አስቀድሞ ማዘጋጀት። ሰነዶችን አስቀድሞ ማዘጋጀት በጣም በጣም እጅግ ዋናውና ወሳኙ ነው። ያልኳችሁን ኤክስትራ ካሪኩላ አክቲቪቲ ትራንስክሪፕታችሁን በደንብ ቀድማችሁ ማዘጋጀት አለባችሁ ማለት ነው። ከአፕሊኬሽኑ ፖርታሉ ከመከፈቱ በፊት ማለት ነው። ስለዚህ ምን ማዘጋጀት አለባችሁ የሚለውን ደግሞ በዝርዝር ልንገራችሁ። የመጀመሪያው ዋነኛው ትራንስክሪፕት ነው። ትራንስክሪፕታችሁን ማዘጋጀት ይጠበቅባችኋል። ሁለተኛ ሰርቲፊኬታችሁን፣ የተለያየ ሰርቲፊኬት በተለያየ ኤክስትራ ካሪኩላ አክቲቪቲ ያዳበራችሁትን ወይም ደግሞ ያገኛችሁትን ሰርቲፊኬት ዶክመንት አድርጎ ማስቀመጥ ያስፈልጋል። ሌላው ሶስተኛውና ወሳኙ ፓስፖርት ነው። እንግዲህ ፓስፖርት አብዛኞቹ ስኮላርሺፕ ፓስፖርት ይጠይቃሉ አፕሊኬሽን ጊዜ ማለት ነው። ግን የተወሰኑት ደግሞ ናሽናል አይዲን ብቻ በመጠቀም አፕላይ ማድረግ የምትችሉት አለ። ላይክ እንደ ተርኪ ስኮላርሺፕ አይነቶች ፓስፖርት አይጠይቁም አፕላይ ለማድረግ። ስለዚህ ግን ፓስፖርትን ማዘጋጀት ያስፈልጋል። እንደ ሃንጋሪ፣ ጣሊያን ምናምን ስለሚጠይቁ ናሽናል አይዲን ቀድሞ ዶክመንት አድርጎ ማዘጋጀት ያስፈልጋል። ሌላ ደግሞ ከሜንተራችሁ ወይም ከመምህራችሁ የምታስፉት ሪኮመንዴሽን ሌተር ነው። ስለዚህ ይህን ሪኮመንዴሽን ሌተር ቀድማችሁ ማዘጋጀት ይጠበቅባችኋል ማለት ነው። ስለዚህ ሪኮመንዴሽን ሌተርንም ቀድማችሁ ከመምህራችሁ በደንብ ማስጻፍ አለባችሁ። እዚህ ጋር ግን በጣም ከርዕሰ መምህራችሁ ብታስጽፉት ሞር ፓወርፉል የመሆን አቅም አለው ማለት ነው። ሌላው ፐርሰናል ስቴትመንትም መጻፍ አለባችሁ። ዶክመንት አድርጋችሁ በፒዲኤፍ እነዚህም በሙሉ አስቀምጣችሁ ማዘጋጀት አለባችሁ ቢፎር አፕሊኬሽን ፖርታል ኦፕን ማለት ነው። ከመከፈቱ በፊት
ይህንን ሁሉ ማዘጋጀት ይጠበቅባቸዋል። ዘ ሲክስ ፖይንት ስድስተኛ ፖይንት ደግሞ ጠንካራ ፐርሰናል ስቴትመንት መጻፍ መለማመድ ቀድሞ ማለት ነው። ስለዚህ በደንብ ጠንካራ ፐርሰናል ስቴትመንትን ለመጻፍ መሞከር በደንብ የውጭ ሀገር ቪዲዮዎችን የፈረንጅ ቪዲዮዎችንም ከዩቲዩብ እያያችሁ በደንብ ፐርሰናል ስቴትመንታችሁ ላይ ስሩ ማለት ነው። ምክንያቱም አብዛኛው ትራንስክሪፕት ያለዋ ከትራንስክሪፕት ቀጥሎ ደግሞ ማን እንደሆናችሁ ፐርሰናል ስቴትመንታችሁን ነው እነሱ የሚያዩት ማለት ነው። ስለዚህ አንድ ሰው ደግሞ እዚህ ጋር ቲፕ ልስጣችሁ በመሃል ጠንካራ ፐርሰናል ስቴትመንትን ለመጻፍ ደግሞ እነዚህ አሁን የምነግራችሁን 4 ነገሮች ኮንሲደር ማድረግ ያስፈልጋል። የመጀመሪያው ሁ አር ዩ ማን እንደሆንክ፣ ሁለተኛው ምን ችግር እንዳሳለፍክ ወይም ደግሞ ዋት ቻሌንጅስ ምን አይነት ቻሌንጆችን አሳልፈህ መጣ፣ እነሱን በምን አይነት ወይ ታክል አደረካቸው የሚለውን በፐርሰናል ስቴትመንት ማካተት። ሶስተኛው ለምን ለእነሱ ዩኒቨርሲቲ አፕላይ ለምን የእነሱን ዩኒቨርሲቲ መረጥክ አፕላይ ለማድረግ የተለየ ምክንያት ያስፈልገዋል። አራተኛ ለወደፊት ወደ ኢትዮጵያ ተመለሰ ምን አይነት ኮንትሪቢሽን ምን አይነት አስተዋጽኦ ልታደርግ እንደምትችል ማስገባት። እነዚህ ፐርሰናል ስቴትመንትን በደንብ ሞር ስትሮንግ እንዲሆኑ የሚያደርጉት ናቸው ማለት ነው። the seventh and the last point is applying for many scholarships ለብዙ ስኮላርሺፖች ማመልከት ማለት ነው። ይሄ የማግኘት እድላችሁን በደንብ ያሰፋዋል። ያ ማለት ለአንድ ሰው ለ10 ስኮላርሺፕ አፕላይ ከሚያደርግና ለ2 ስኮላርሺፕ ብቻ አፕላይ አድርገው የሚቀመጥ የትኛውን ሞር ኢንሮልድ የመደረግ እድሉ ከፍተኛ የሚሆነው 10 ስኮላርሺፕ አፕላይ ያደረገው ነው። ስለዚህ አንዱ ሪጀክት ቢያደርጋችሁ አንደኛው ሊቀበላችሁ ስለሚችል ቢያንስ ለ3 ስኮላርሺፕ አፕላይ ማድረግ አለባቸው። ጀስት የአፕሊኬሽን ፖርታል መከፈቻ ጊዜያቸው ሲደርስ ማለት ነው። ስለዚህ እነዚህ 7 ቲፖች የነበሩ ስኮላርሺፕን ሃው ቱ ጌት የሚለውን ለማግኘት በሚለው ርዕስ ማለት ነው። ስለዚህ እዚህ ጋር አንድ ልነግራችሁ የምፈልገው ነገር ደግሞ ስኮላርሺፕ ኢዝ ኖት ሊሚትድ ቱ ጂኒየስስ ለጂኒየሶች ብቻ ሊሚትድ የሆነ አይደለም ይህ ስኮላርሺፕ የምንለው ነገር ማለት ነው። ሶ ለሚዘጋጁ በጊዜው ለሚያመለክቱና ተስፋ ሳይቆርጡ ለሚሞክሩ ተማሪዎች ብቻ ነው ስኮላርሺፕ ማለት ስላችሁ። ጂኒየሶች ብቻ አይደለም ያንን ነገር የሚያገኙት። ከተዘጋጃችሁ በጊዜው ካመለከታችሁ ተስፋ ሳትቆርጡ ከሞከራችሁ በቃ ታገኛላችሁ ሰርቴንሊ ማለት ነው። ቪዲዮን ከወደዳችሁት ላይክ ሼር ያድርጉ። ቻናሉን ሰብስክራይብ በማድረግ ያበረታቱን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ለሁላችሁ። አመሰግናለሁ።